ይህንን ቪዲዮ ወደ ዱባይ ለመምጣት ከማሰባችሁ ፊት ልትመለከቱት ይገባል። ምክንያቱም ደግሞ ብዙዎች ስለ ዱባይ ያልነገሯችሁ ነገሮች በዚህ ቪዲዮ አሳጥሬ የምነግራችሁ ይሆናል። ደርሰናል ጋይስ። አሁን ከሌሊቱ 7 ሰዓት ተዘጋጅልኝ ሻንጣዬ። ማን እንግዲህ ጌታ ይርዳ። ዛሬ ፕሮባብሊ ከ4 ሰዓት በኋላ ዱባይ እንገባለን ማለት ነው እና አሁን ፕሌን በመጠበቅ ላይ እንገኛለን። ዛሬ ደግሞ ብቻችን አይደለም የምንጓዘው። እስቲ ሰማን አብዛኛውን ጊዜ በረራችሁ ሌሊት አካባቢ በቃ ሊነጋ ሲሉ ምናምን ነገር ከሆነ የምታዩት ቪው በጣም ያበደ ነው የሚሆነው። ግን በቃ የዛን ያህል ደግሞ ይደክማችኋል ምናምን እንቅልፋችሁ የምታዩበት ሰዓት ስለሚሆን ማለት ነው። ግን ደግሞ ፕሌን ውስጥ መተኛት እኔ አይመቸኝም። አይ ዶንት ኖ በቃ ወንበሩናን አይመችም ለመተኛት። ሰብስክራይብ ያው በፕሌን ሲሄድ ዋናው በቃ የምወደው ማይ ፌቨራይት ፓርት በቃ ምግቡ ነው እና ብዙ ሰዎች ምግቡ አይጣፍጥም ምናምን ይላሉ አየር ላይ ሲሆን ምናምን፣ ግን እኔ ተመችቶኝ ነው የምበላው። ሌላው መሰረታዊ ነገር በቃ ቡና ነው። ስለዚህ ቡና ስትጠጡ ነጋ ደንገጥ ትላላችሁ ማለት ነው። ኤኒዌይስ ከ4 ሰዓት ከ10 ምናምን ደቂቃ በረራ በኋላ ዱባይ እንግዲህ ገብተናል። እሶ ከዚህ በኋላ ያለውን እያንዳንዱን ነገር ማሳያችሁ ይሆናል። አቢ ምን ውስጥ ነው የገባሁት? እናታችሁን ስንት አለሌ በዛበት አይዶ ሳይ ወደ ዱባይ ስትመጡ የመጀመሪያችሁ ካልሆነ ከፈርስት ታይመሮች ጋር መሰለፍ አይጠበቅባችሁም። ቀጥታ በስማርት ጌት መግባት ትችላላችሁ። ሶ ጋይስ ኡበራችን መጥቷል እና ያው ልንገባ ነው። ይኸውላችሁ በዚህ ነው የምንሄደው ማለት ነው። ሶ አብዛኛው ሀገር ላይ ኡበር ውድ ከሚባሉ ትራንስፖርቴሽኖች አንዱ ነው። ዱባይ ላይ ደግሞ በአጠቃላይ ትራንስፖርቶች ውድ ናቸው። ከእነሱም ደግሞ ኡበር ከፍ ይላል። ግን እኛ እንደ አማራጭ የወሰድነው ኡበርን መጥራት ነበረ። ሶ ኡበርን የጠቀምነው። እናንተ ግን ወደ ዱባይ በመጡበት ሰዓት እንደ ካሪም እንዲሁም የተለያዩ ትራንስፖርት ሰርቪሶች የሚሰጡ አሉ። ሜትሮ ደግሞ ብትጠቀሙ ርካሽ። ለማንኛውም ጋይስ ይኸውላችሁ አሁን ዝም ብለን ወክ እያደረግን ነው እና በኋላ የምናርፍበትን ስፓት አሳያችኋለሁ ማለት ነው። በጣም ጸዴ ነው። ብዙዎቻችሁ ሞስት ፕሮባብሊ አታውቁትም ብዬ አስባለሁ እና በጣም አሪፍ ነገሮች አሉት። ሶ አብረን ሪቪው እናደርገዋለን ምናምን ነገር እንመለከታለን። ታዲያ በቪዲዮ መግቢያ ላይ እንደነገርኳችሁ ወደ ዱባይ ስትመጡ ማወቅ ካለባችሁ ነገሮች መካከልና አብዛኛው ኢትዮጵያዊ ደግሞ ወደ ዱባይ ሲመጣ የማያውቃቸው ነገሮች ውስጥ አንዱ ኤርቢኤንቢ ነው። ያው ኤርቢኤንቢ በየሀገሩ ቀድማችሁ ወደምትሄዱበት ሀገር ቡክ አድርጋችሁ የምትሄዱበት ቤት ማለት ነው። ሶ ቤዚክሊ የሰው ቤት ነው የምትከራዩት ማለት ነው። ስለዚህ ሙሉ ለሙሉ ግንኙነታችሁ ወይም ኮኔክሽናችሁ የሚሆነው ከቤቶቹ ባለቤቶች ወይም አከራዮች ጋር ነው። ታዲያ የኤርቢኤንቢ አድቫንቴጆች ምንድናቸው? ቀድማችሁ እዛ ፎቶ ላይ የምታዩትን አይነት ቤት ነው የሚያስረክቧችሁ። በተጨማሪም ከታች ምንም አይነት ሪሴፕሽን ምናምን ስለሌለ ቀጥታ ቁልፉን ከባለቤቱ ተረክባችሁ ወደ ቤታችሁ መግባት ትችላላችሁ። ይህም ደግሞ የቤትነት አይነት ስሜት እንዲሰማችሁ ያደርጋል። ምክንያቱም በቃ የራሳችሁ ፕሮፐርቲ ነው እስከምትለቁበት ሰዓት ድረስ ማለት ነው። ስፔሻሊ ደግሞ በግሩፕ ሆናችሁ ከሆነ ለመምጣት ያሰባችሁት ይሄ ምርጥ አማራጭ ነው። ታዲያ ግን ስላሉት ህጎችና አጠቃላይ ስለ ኤርቢኤንቢ ደግሞ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል። አሁን ግን የምሳ ሰዓታችን ነው። ወደ ምሳ እንውጣ። አሁን ምሳ እንበላለን። የጠብቀኝ እኮ ከዝም ብለው የሚበላው። ኤኒዌይስ ጋይስ በቃ በላ አድርጌ ደግሞ እንመለሳለን ወደ ቪዲዮ። ሩም ቱሩን አልጨረስንም፣ ጨርስላችኋለሁ። ይመቻችሁ። ሶ ጋይስ በጣም እኔ እስካሁን ድረስ ዱባይን እንደዚህ ይችኛ ዱባይ በቃ አላቃትም ማለት ይቻላል። በጣም ነው በቃ የሚጸዳው ማለት ነው። እና ምንድነው አሁን እዚህ በቃ ነዋሪ ነው ያለው እና በጣም ጸጥ ያለ ነው። ሰው ሰላማዊ ነው። የራሱን ስራ ነው የሚሰራው ምናምን ነገር እና ሞር ምንድነው ሰው ወደ ከተማ ሄዶ ስራውን ሰርቶ በቃ ቤቱ የሚያድርበት አይነት ምናምን ነገር አይነት ቫይብ ነው የሚሰጣችሁና በጣም ጸዴ ነው። እኔ ወድጄዋለሁ። እንግዲህ ኔክስት ታይም ስመጣ አንድ ደግሞ ሌላ ማድረገው ነገር ነው ጫጫታ ያለበት ሰፈር ውስጥ መግባት ነው። ለአሁን ግን ይኸው ዝም ያለ ሰፈር ውስጥ ገብተናል። ይኸውላችሁ ጋይስ አሁን የተኛሁት ማለት ነው እኔ ውጭ ላይ ነው። ሶ ይሄ የሆነበት ምክንያት ምንድነው? ውጩ ማለት ነው ከውስጡ በላይ በጣም ይሞቃል። እንዴት አዳራችሁ ጋይስ? ዛሬ እንግዲህ በጣም ደክሞኝ ነበር ትናንትና እና በደንብ ተኛው እና አሁን ምግብ ኦርደር ተደርጓል። ሶ አብረን ቁርሳችን እንብላ። እናንተ ግን ሰብስክራይብ ማድረጋችሁ እንዳትረሱ። ሶ እንግዲህ ይህንን ኦርደር ያደረግነው አሪፍ ነው። የ54 ድርሃም አሪፍ ነው። ያላችሁ ጌስ አሁን ዝም ብለህ ተከተለኝ ብዬ እየወሰድኩት ነው ማለት ነው። በጣም ትክክለኛ ቦታ ላይ እንደማወጣው እርግጠኛ ነኝ። ሰው ይጠይቃል፣ እኔን አያምነኝም። ትች ሰው ይጠይቃል። እኔ እኮ አውቀዋለሁ። የት ነው ግን አላውቀውም። ትክክል አይደለም እኮ እኔ እኮ ሌላ መንገድ ላሳየ ነበር። ሶ ዛሬ የሁለተኛ ቀን ውሏችን የምናደርገው በማሪና ቢች አካባቢ ነው። የማሪና ቢች እናያለን። ሰዓት ካለን የተለያዩ አክቲቪቲዎችን እዛ ለማድረግ እንሞክራለን። ነገር ግን ከረፈደ ነበር የመጣ ነው።
ያው እንዳልኳችሁ ረፍዶ ስለነበር የደረስንበት ሰዓት ያው ሚውዚክ ትሪት ነበር፣ እሱን አየን። ከዛ በጣም ደክሞን ስለነበር ወደ ቤት ተመለስንና ያው ተኛን ማለት ነው። ታዲያ በቀን 3 ዛሬ ደግሞ ያሰብነው ወደ ሳፋሪ ዴዘርት ለመሄድ ነው። ሳፋሪ ዴዘርት እንግዲህ ያለውን ደግሞ አብረን ሆነን እናያለን። እንዲሁም እዚህ አካባቢ ላይ ደግሞ ያሉትን አንዳንድ አክቲቪቲዎች አስረዳችኋለሁ። ያው በአጠቃላይ ሳፋሪ ላይ የሚኖራችሁ ቆይታ ከአሸዋ ጋር የተያያዘ ነው። ምክንያቱም አብዛኛው ነገር በረሃ ላይ ስለሆነ ማለት ነው። በአጠቃላይ የምታሳልፉት ቆይታ አሪፍ ነው። ነገር ግን አንዳንዴ ድፍረታቸው ያስፈራችኋል። ከዚህ ፕሮግራም ጋር አንድ ላይ ደግሞ የራት ፕሮግራም አላቸው። የራት ፕሮግራሙ ላይ ደግሞ የትርኢቶች ይቀርባሉ፣ የተለያዩ አይነት ትርኢቶች ይቀርባሉ። እስኪ የተወሰኑትን ቀንጨብጨብ አድርጌ ላሳያችሁ። ያው የሰው ልጅ ከበላ ከጠጣ እንደዚህ አይነት ትርኢት ካየ ምንም ሌላ የምንሰራው ስራ የለም። እንወጣለን። ጨርሰናል፣ እንወጣለን ማለት ነው። ያው ከዚህ በኋላ የሄድንባቸው ቦታዎች አብዛኞቻችሁ ዱባይ ላይ የምታውቋቸው ቦታዎች ስለሆኑ መደጋገም ነው የሚሆነው። በቪዲዮ መጨረሻ ላይ ግን ነግራችኋለሁ ባልኩት መሰረት ኤርቤንቢ ላይ የምትከራዩቸው ቤቶች ያላቸው ህጎች እና ስለ አንዳንድ ነገሮቹ ያለው ነገር ምንድነው። ቤቶቹ በጣም ጥንቃቄ የሚፈልጉ ናቸው። በጽዳት ጉዳይ በጣም ስትሪክት ናቸው። ከዛም በተጨማሪ ደግሞ ያው ይሄ ሁሉም ቦታ ሆቴሎች ላይ ያለ ነገር ቢሆንም እቃዎች ላይ ጥንቃቄ ልታደርጉ ይገባል። ቢሰበርባችሁ አንዳንድ ነገር ቢሆኑ ተጨማሪ ገንዘብ ያስከፍሏቸዋል ማለት ነው። ሌላው ደግሞ ቡክ ስታደርጉ ያው እዚህ በአፕሊኬሽንም ዌብሳይትም አላቸው፣ እዛ ላይ ገብታችሁ ነው። ታዲያ የምትፈልጉትን ቤት ከመረጣችሁ በኋላ የግድ ዶላሮች ያስፈልጓቸዋል። በዶላር ነው የምትከፍሉት ማለት ነው። ነገር ግን እንደዛ ሲባል ውድ ነው ማለት አይደለም። እንደ አቅማችሁ እንዲሁም እንደየከተማው የተለያየ አይነት ዋጋ ያላቸው ቤቶች አሉ። ታዲያ ዱባይም ላይ ሆነ የተለያዩ ሀገሮች ላይ ስትሄዱ ከሆቴሎች በተሻሉ እንደዚህ አይነት አማራጮችን መጠቀም አንዳንዴ አሪፍ ነው ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ በጣም ወዳችኋለሁ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ይመቻችሁ። ለምንድነው የማታረጉት? አርጉ እንጂ